ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ዛሬ አዲስ ነገር ይዤ መጥቻለሁ። የዩቲዩብ ተከታታዮቼ እንዴት ናችሁ? ሁሉ ሰላም ነው ወይ? እንዴት አላችሁ? ዛሬ ማሳያችሁ አዲስ ነገር ምን መሰላችሁ? ግን ሰዎች ከመጡብኝ ጮሁብኝ በኔ ላይ ፈጣሪ ይርዳኝ። ዛሬ ይዤ የመጣሁት አዲስ ነገር ምን መሰላችሁ? ዛሬ የዶሮ እርባታ ላሳያችሁ ነው። ግን ግቢው አያምርም? በኢየሱስም ሰው እንዳይመጣ ግን ግቢው አያምርም? በጣም ነው የሚያምረው። አታክልቱ ጽድ ራሱ እንዴት እንደሚያምረው ግቢው ያበደ ነው። የኔ ግቢ እኮ ነው። የአረቦች እንዳይመስላችሁ የኔ ነው። ያው እንግዲህ ለወደፊት ተስፋ ነው ይሆናል በሚል ተስፋ ነው ይሆናል። የምን ተስፋ መቁረጥ ነው? እና ይሄን ይመስላል። እንዴት አላችሁ? ደህና ናችሁ ወይ? እና በዚህ ደረጃ እኔም ደርሳለሁ ብዬ ተስፋ አደርጋለሁ። ከዚህ ላሳያችሁ እስኪ። ከዚህ እንደዚህ ግን በደንብ ባሳያችሁ ደስ ባለኝ። ሰው ይመጣል እያልኩ እየፈራው ስለሆነ ነው። እናንተ ውሻም አለ በኢየሱስም በጣም ነው የምትጮኸው፣ ግን በጣም ነው የምታስፈራኝ። አሁን ይሄ መሰለ ግቢ ውስጥ እየኖርኩ ማለት ነው እኔ በቃ የሆነ ገጠር እንዳለው የሚሰማኝ ነገር ገጠር እንዳለ አይል የሚሰማኝ ነገር ላሳያችሁ። እና እዚህ ጋር እየቸኮልኩባቸው ነው። ግን አራት ጮሂ ከሳራ ወይኔ ውስጥ ሰው አለ እንዴ? ጌታ ሆይ እናንተ ግን መታ ከነከሰች ጉዴ ነው። ያው እዚህ ጋር ቆሻሻ መጣያ ምናምን እዚህ ጋር ጋንዳ አለው። እዚህ ጋር ሲደርስ በቃ ክፍለ ሀገር ትዝ የሚያስብለኝ ነገር እዚህ ጋር ነው። የገጠር ልጅ የሆናችሁት ማለት ነው። ወይኔ ሰው እያየኝ ነው። ወይኔ በፈጣሪ ስም እናንተ ውሻው በጣም ነው የሚያስፈራው። ኧረ ይበቃል። በዛ ላይ ማለት ነው እናንተ ብርቱካን እየደረሰ ነው። አሁን ያንተ ድምጽ ተስማ እንደ ውሻው ለምንድን ነው የሚጮኸው? ማን አለ? ሰው ስላለ ነው ለካ። በቃ አልቻልኩበትም። እንዴት አድርጌ ነው ማሳያችሁ? ሰው አለ። ፈራሁት። ውሻ ጋር ሰው አለ እና ፈርቼ ተመለስኩት። እዛ ጋር ዶሮም አለ። ቅድም ዶሮ እርባታ ላሳያችሁ ነው ብዬ አልነበርኩም? ላሳያችሁ ነበር ግን አልቻልኩም። እዛ ጋር ሰው አለ ቁጭ ብሏል። እንደዚህ ሰው ቁጭ ብሎ ቪዲዮ መቅረጽ ከባድ ነው። ምክንያቱም አንድ ሰው ፍቃደኛ ካልሆነ ድረስ ቪዲዮ መቅረጽ ከባድ ነው እና ለዛ ነው ላሳያችሁ ነበር ግን ምን ላርጋችሁ አልቻልኩትም። ተመልሼ እየመጣሁ ነው። እና ቤተሰብ እንዴት ናችሁ? ግቢውን ሙሉ በሙሉ ሳሳያችሁ ሙሉ በሙሉ ማሳየት ግን አልቻልኩም። ትንሽዬ ነው ማሳያችሁ። ይሄ በአንድ በኩል ነው። ግን ኮዛ ካሜራ ላይ የሚያዩን ምን ያደርጉልኝ? ምንም አያደርጉ። እኔ እንግዲህ ወይኔ ጉዴ እዚህ ገምሷል። እናንተ ዛሬ ተበላው ጌታ እንደዚህ እየተሳቀቁ ቪዲዮ አረ እናንተ ሰብስክራይብ፣ ላይክ፣ ኮሜንት አስተያየት ስጡኝ። እኔ እንደዚህ እየፈራው ቪዲዮ መስራት የራሱ ከባድ ነው። ጌታ ከባድ ነው። እኔ ለማንም አልፈራም። ግን ከሰውየው ውጪ ሌላ ሰው አልፈራም። ማንም ይኑር ማንም ይሁን አልፈራም። ግን ሰውየው በጣም ነው የሚያስፈራኝ። እና እዚህ ጋር ማለት ነው ይሄ ምን ነበር? ወይራ ነው።
እዚህ ጋር ወይራ ነው የሚታዩት፣ ወይራ ነው። ይሄም ወይራ ነው እዛ ጋር ያለው ማለት ነው። እዛ ጋር ያለውም ወይራ ነው። ግን እኔ በጣም እዚህ ግቢ ደስ የሚለኝ ነገር በጣም ደስ የሚለኝ ነገር ጽዱ ነው። በኢየሱስም ጽድ በጣም ነው ደስ የሚለኝ። በጣም ነው የሚያምረው ግቢ፣ በጣም ነው የሚያምረው። እንግዲህ ቤቱ ቢላ ነው፣ ቤቱ ቢላ ነው። ግን ከዚህ በላይ አልቀርጽም፣ አይበቃም። እዚህ ጋር እኮ ቅድም አሳይቻችኋለሁ። ውስጥ ገብቼ ጌታን ዶሮ ላሳያችሁ ነበር፣ ግን አልቻልኩም። ያው እዚህ ጋር መግቢያ ነው። ልሄድ እንደ ሄጄ ልመለስ። አሁን ግን በጣም ካዩኝ የሚያዩኝ እዚህ ጋር ነው። ጅናውን መጥቶ ማለት ነው ለምንድን ነው ቤቴን የምትቀርጪው? ለምንድን ነው ግቤን የምትቀርጪው ብሎ ሰውየው ቢያባረኝስ? አይ እኔ ራሱ ደፋሩስ በዛ እንዴ። ያው እቺ መስቶት ይታያለች። እቺ ያው ይሄ የኔ ክላስ ነው። መስቶቱ እዚህ ጋር ትታያለች። ይሄ የኔ ክላስ ነው። የታች ነኝ እኔ ያለሁት፣ እነሱ ሶስተኛ ላይ ነው ያሉት። አረ ይሄን ያህል ከቀረጽኩ ይበቃል። ግን ቤተሰቦቼ ሰብስክራይብ አድርጉ፣ ሼር አድርጉልኝ፣ ላይክ አድርጉ፣ አስተያየትም ስጡ። ደግሞ አዲስ ጀማሪ ነኝ። ሰብስክራይብ አድርጉ፣ በጌታ ሰብስክራይብ አድርጉ። ቤተሰቦቼ በጣም ነው የምወዳችሁ፣ የምወዳችሁ። እኔ ከዚህ በላይ መቅረጽ አልቻልኩም። ምክንያቱም ቆሻሻ ለመጣል መጥቼ ማለት ነው ቪዲዮ እየቀረጽኩ ነው። በቃ ይበቃችኋል። እኔ ግን እዚህ ጋር በጣም ነው ያማረው ቤት፣ እዚህ ጋር በጣም ነው ያማረው። በኢየሱስ ስም ወደድኩት። ግን በጣም እየተሳቀቅኩ ነው። ምክንያቱም ሰው እንዳያየኝ ብዬ እዚህ ጋር አንድ ሰውየው እያየ ነው፣ ግን የራሱ ጉዳይ ነው። እኔ ከሰውየው ውጪ ሌላ ሰው አልፈራም፣ ማንንም አልፈራም። እና ቤተሰብ ደህና ቆዩ።